ኬቨን ደብሩይን የማንቸስተር ሲቲው አእምሮ። በ2015 ማንቸስተር ሲቲ አስደናቂ ውሳኔ ወሰነ። በእንግሊዙ ቼልሲ ተንቆ የተተወውን በወቅቱ ሪከርድ በሆነ ዋጋ በ55 ሚሊዮን ፓውንድ ከጀርመን አስፈረመ። ኬቨን ደብሩይን ወደ ኢታድ በደረሰ ጊዜ አንድ ዓላማ ብቻ ነበረው፤ ከምርጦች ተጫዋቾች መካከል ራሱን ማሳየት። ገና በመጀመሪያው ጨዋታ ግብ አስቆጥሮ ከዚህ በፊት አይተነው የማናውቀውን KDBን ለማየት አስችሎናል። ለሱ ኳስ ማቀበል ብቻ አልነበረም፣ በእግሮቹ ይስላትም ነበር። ከኳስ ጋርና ያለ ኳስ የነበረው እንቅስቃሴ እጅግ ማራኪም ነበረ። ርቀት የሚያቀብላቸው ከርቀት የሚያገባቸው ጎሎች እጅግ ያማሩና የተዋቡ ነበሩ። በአጠቃላይ እሱ የማንቸስተር ሲቲ ስርወ መንግስት አርክቴክት ነበር ማለት ይቻላል። በፔፕ ጋርዲዮላ ዘመንም እሱ ልክ እንደ መሃል ተጫዋች ብቻ አልነበረም፣ የቡድኑ አእምሮ እንዲሁም የልብ ምት፣ በተጨማሪም የቡድኑ የሞተር በመሆን ቡድኑን የምንጊዜውም ታላቅ ቡድኖች ውስጥ አድርገውታል። በርካታ የፕሪሚየር ሊግ ዋንጫዎችና በዋንጫ ላይ ዋንጫ ማምጣት የማይሰለቸው የፔፕ ጋርዲዮላ ቡድን አባልን በመሆን በ2023 የቻምፒየንስ ሊግ ዋንጫም እንዲሁም ባለሶስትዮሽ ባለድልም ለመሆን በቅተዋል። ጉዳቶች እሱን ለመስበር ሞክረዋል። በወደቀ ቁጥር ግን እንደገና እየተነሳ የበለጠ ጠንካራ፣ ብልህና የበለጠ ቆራጥ በመሆን በጉዳቶች የማይሰበር መሆኑን ለማሳየት ችለዋል። ዛሬ ኬቨን ደብሩይን በማንቸስተር ሲቲ ታሪካዊ ጀግና ብቻ አይደለም፣ የፕሪሚየር ሊጉ መለያ ነው። በአንድ ትውልድ ላይ አንድ ጊዜ ብቻ የሚታይ ተጫዋች ነው። ዝምተኛው ገዳይ፣ የወርቅ ጫማ የለበሰ፣ ከሰብአዊ እይታ ያለፈ ራዕይ ያለው ተጫዋች ነው። በስተ መጨረሻም ኬቨን ደብሩይን ከሲቲ ጋር መለያየቱን አሳውቋል። በውድድሩ መጨረሻ ከሲቲ ጋር እንደሚለያይ ገልጸዋል። ኬቨን ደብሩይን የሲቲ አእምሮ፣ የፕሪሚየር ሊጉ አርቲስት